እሺ ሰላም ነው? ሰላም። ውጤት ተለጠፈ? ውጤት አልተለጠፈ። ሰውየው መጣው ምናምን ብሎ ወደ ላይ ወጥቶ ቀረ። አንድ ሰው ነው አይደል የሚፈልጉት? አንድ ሰው፣ አንድ ነጠላ ሰው ብቻ ነው የሚፈልጉት። ፈተና እንዴት ነበር? ቀሎች ነበር? ኧረ እኔ ግማሹ ምን እንደሆነ አላውቅም። ታይትሬሽን ምንድን ነው? ታይትሬሽን ሳታውቅ ነው ከፉድ ሳይንስ የተመረቀው? ኧረ ምገርም ሰው ነህ አንተ። እዚህ እኮ ምንም እኮ አታደርግ። ለምን ትሰለፍ? ለምን አትንቀሳቀስ? አንተን አይቀጥሩም። የሺ ትሙት አንተን አይቀጥሩም። ይቅርታ አንዴ ስልክ ወይ ዳድ ታይትሬሽን ነው። ኧረ ዋው ናይስ። እሺ ዳድ ቴንክ ዩ ባይ። እሺ እንግዲህ ዛያድ ፉድ ፕሮሰሲንግ ካምፓኒ በፉድ ኳሊቲ ኮንትሮል በወጣው የቅጥር ስራ መሰረት በድርጅታችን ብቁ ነው ያለውን አንድ ሰው መርጠናል። እርሱም ናትናኤል ታረቀኛለህ? አለው ተከተለኝ። እሺ በፍሬንድ ይመችሽ። አንተን ቀጠሩ? የሺ ትሙት አንተን ቀጠሩ? ታይትሬሽን ማታውቅ ሰውዬ አንተን ቀጠሩ? ወይ ጉድ! እንደ ቦታው ክፍት ቢቀር ይሻል ነበር እኮ። አይ አሜ ወይ ማሪያ በቃ ሄድክ በቀና። ኧረ ተይኝ፣ እሺ ኧረ ተይኝ በእናትሽ። ወይ ሀብታም አይደለን ወይ ደህና ዘመድ የለን። ሀና አእምሯ መለየት ማይችል ልጅ ከአእምሯ እንኳን አይለኝም እኮ። እሱን አልቀጠሩት መሰለሽ? እዚህ ሀገር አይዞህ፣ ለአንተ ያለውን እንጀራ የትም አታጣው። ለአንተ ያለው እንጀራ አንተን ነው የሚጠብቀው። አሁን እየጠለፈኝ ነው። እሺ ምሳ አይኖርሻል? እኔ ችክን ያለች የዱባ ወጥ። ዱባ? ኧረ እሺ፣ ኧረ እኔ ዱባ ማላይበት የት ልግባ? ዛሬም ዱባ ወጥ ነው ምሳ። የአባትህ ጡረታ 5 ቀን ነው የቀረው። ያችን ስቀበል ቆንጆ ስጋ ወጥ ሰራልሃለሁ። ለነገሩ እሺ ዱባ እኮ ለጨጓራ አሪፍ ነው አይደለ እኮ? እሺ ራሴን ሳሳብን ነው። ማን እንደ እናት ማን እንደ ሀገር የት ይገኛል ምሰሶን። የሺ ይሄ ዘፈን እኮ ላንቺ ነው። ፀሐዬ ላንቺ ነው የዘፈነልሽ። ሰላም ምን ነበር? እዚህ እናንተ ጋር ያወጣ ክፍት ስራ ማስታወቂያ ላይ ለማመልከት ነበር። እኛ ብዙ ማስታወቂያ እናወጣለን በየጋዜጣው በየኢንተርኔቱ። እስቴትኛው እንደሆነ በደንብ ንገረኝ። በላብራቶሪ ሱፐርቫይዘር ኤንድ ፋይናል ፕሮዳክት ቴስት በሚል ላይ ነበር። በእንግሊዝኛ ካልሆነ በአማርኛ አታወራም እንዴ? ኧረ አይደለም በእንግሊዝኛ ነው ማስታወቂያው የወጣው። ኦኬ እንደዛ ከሆነ እሺ። የትምህርት ማስረጃ ይዛል? አዎ ይሄው። አረፍ በል እስከዛ። የትምህርት ማስረጃ አይቼዋለሁ፣ አሪፍ ነው። ግን አሁን አንተ ለማመልከት ያሰብክበት ቦታ ተይዟል። ስለዚህ በሚቀጥለው ማስታወቂያ ስናወጣ እንጠራሃለን። ኧረ እባካችሁ ዶክመንት እዚህ ጋር። ኧረ እባካችሁ ኧረ እዚህ ሀገር ኧረ እባካችሁ እንዴ! ትናንትና አይደል ማስታወቂያ ወጣው? እሺ መቼ ያስፈተናችሁ መቼ ያስቀጠራችሁ ሊባል ነው? እኛ ከዚህ ሀገር ወጥተን የት ሂዱ ነው የምትሉን? የት ሄደን እንስራ እስቲ ንገሪኝ። የኔ ወንድም እንግዲህ ተረጋጋ። እኔ ምንም ማድረግ አልችልም። ታዲያ ምንም ማድረግ ማቺ ከሆነ መጀመሪያውኑ ወረቀቴን አሰቂኝ ነበር። የህይወት ታሪኬን ከምታስለፈልፊኝ። ይቅርታ አስቸኳይ ስራ ስላለብኝ እባክህ። አስቸኳይ? ምኑ ነው አስቸኳይ? ይሄ ነው አስቸኳይ? ጥፍርሽን መሞረድ ነው አስቸኳይ? ይኸው ከጠዋት ጀምሮ ትሞርጂዋለሽ እንደ ቫዮሊን ትይዋለሽ። ምንም ንቅንቅ ያለልሽ ነገር የለም። ብትይውልሽ በግራይንደር ምናምን አስሞክሪው። እሺ ወይ ጉድ! ድኩማ ምን ትመስላለች?
መርሴዲስ ባለመቶ ብር ካርድ ስጠኝ። እሺ ፋቅልኝ አንዴ። በለው ፋቅልኝ። 58 እሺ 16 31 31 48 ኦኬ 69 80 አልገባም ይሄ ነገር። አንዴ ልሞክረው። እሺ በጀለሲ እሺ ፒስ እንዴ አራዳ መሆን ነው ካርድ ሞልተህ የምትሄደው? ማ እኔ? አዎ አንተ። እንዴ ያም የ100 ብር ካርድ የኔ ስልክ ከ25 ብር በላይ ከተሞላ ከቴሌ ደወል መልስ የቀረውን እኮ ነው በባል ተቀልጃለሽ አንቺ። ዝም ብለህ ስጪኝ ብትለኝ ቀለ ነበር። እሺ አራዳ ለመሆን ከምትሞክር። ኧረ በእናትሽ ስጪኝ እስኪ በእናትሽ ብሩን ስጪኝ። ወንድ ነሽ እኔ በጣም አደንቅሻለሁ። በእናትሽ ብሩን እሺ በቃ ቆይ እንዴ ተከፍተሽማ አትሂጂ። አሁን የወሰድኩትን 50 ብር ከፍላለሁ። 50 ብር ላምጪው እንዲከፈል ህግ ያስገድዳል። ብሩ ላይ ተጽፏል ታርፎ ስታር 806 ስታር 9 11 1 1 10 1 0 91 9 98 9 ጀት ነኝ አይደል? አርባብሪ በቃሻል። ፊልሙን እባላለሁ። ነቢያት ይገርምሻል፣ ካፈጠጥኩኝ መመለሻ የለኝም ከቤተሰብ ነው። ቀልደኛ ነው እባክህ። ስሚ አሁን እንጂ ምን ነው ስልክሽ ላይ እኮ ቢዚ ሆንሽ። ምን እባክሽ ላቱ አለማየሁ እኮ ቴክስት እያደረኩኝ ነው። ለምን? ባለፈው የሰራሁበትን ኮሚሽን እስካሁን አልሰጡኝም። እራት እየበላን እናውራ ምናምን ይሉኛል። እኔ ደግሞ የሰራሁበትን ብር ብቻ ስጡኝ፣ ጀስት ሌላ ነገር ምንም አልፈልግም አልኳቸው። አንቺ ደግሞ ትንሽ ፊት አሰጪው። ከተመቻቻችሁ እኮ 10% ወደ 30% ያርግልሻል። በአሁኑ ጊዜ በእውቀትና በጉልበት የሚመጣ ገንዘብ የትም አያደርስሽም። ሴትዮ ይሄን መልክ ይዘሽ የሴልስ 10% ምናምን እየተቀበሉ መኖር ይብቃሽ። እሱ ይሻለኛል እባክሽ። አሁን ቆይ ምን አለበት ስልካቸው ቢያነሱና ብር የሚሰጡኝ? ደግሞ የቤት ኪራይ ደርሶብኛል። እጭ እንደ ባለፈው ወር ሄርሜታ በድረኛለች ብለሽ እንዳታስቢ። እንዴ ሄርሜ ታዲያ ከየት አመጣለሁ? እሺ በቃ ሄርሜ ያለችኝ ዳም ትባል ሶፋይን ሸጭ ቢሆን ከፍላለሁ። ይሄ ጣማማ ካልሰጠኝ ነገርኩሽ። ሰውየው ካልተገጨ አይገጭም በቃ። ሄሎ ነቢያት። with this ኧረ በእናትሽ እንግሊዝኛሽ እኮ አደማኝ። መቼም ቁጥር አስረከበኝ የለም ብለሽ ነው እንደፈለግሽ ብትበትኝው። ሄይ በድምፅ አወቅኩ። ድምፄ እኮ አውሮፕላን ከሰማይ ላይ ይጥላል። ትቀልጃለሽ አንቺ። እሺ ምን ልታዘዝ? እባክሽ የሞላሽልኝ ካርድ ቼክ ሳደርገው 59 ከ45 ይላል። ልብ አድርጊ 55 ሳንቲሙን ቴሌ ራሱ ነው የበላሽ እና እኔ እንቅልፍ እየነሳኝ ስለሆነ ልልክልሽ ነው። አይ ኦኬ ቀስ ያልክ ተጠቀምበት። ጓደኞች ጋር ምናምን ደውል። እባክሽ እኔ ጓደኛ ምናምን የለኝም። ሁሉ ነገር የእናቴ ናት። እናት ጋር ደውላ። ኧረ ፈለው ማዘር በዚህ ሰዓት ፌስቡክ ላይ ከፍሬንዶቿ ጋር ቻት እያደረገች ነው። ደውዬ ባቋረጣት ቤት ውስጥ ከባድ ጦርነት ነው የሚነሳው። ቆይ ስራ የለህም እንዴ? እባክሽ በፉድ ሳይንስ የሚቀጥር ሰው ጠፋ። አንቺ ጋር ብቻ ነው ሲቪ ማስገባት ይቀር። ዌል እኔ ጋር ሲቪ ማስገባት ትችላለህ። እባክሽ አንቺ አርደኛ ነገር ነሽ። ሉክ ፊልሙን አጋረገው። መቼም እንግሊዝኛሽ እያደማኝ ነው። በሽ ቻው ቻው። ከማን ጋር ነው የምትሟዘር? አንዱ የሰፈር ዱርዬ። ኧረ ሰዓቱ ሄዷል። ምሳ እንብላ አይደል? ያ እንውጣ።
እሺ እንዴት አለ? የሺ ወይ እንዴት ነሽ? አለሁ። የት ሄደሽ ነበረ? ምን እባክህ እዚህ ሁለት ባልና ሚስቱ የተጣልተው እነሱን ልሸመግል ሄጄ ነው። እና ታረቁ? ሴትዮዋ እምቢ አለች። ያለኝን ንብረት ተገምቶ ይሰጠኝና ከካፍዬ እሄዳለሁ ነው የምትለው። ከማንም ጋር እየባለገ ይቅርታ አላረግም። የሀብታም ማን ነበረ? ሰውየው 2 ጋራዥ አለው፣ ቤት አለው፣ 3 መኪና አለው። እንግዲህ ህጋዊ ሚስት ስለሆነች ያለውን ንብረት እኩል ተካፍላ ይለያያሉ። ሲገርም። እስኪ ትንሽ አለፍ ልበል። እሺ እሺ። ወንዱ እንደው አላርፍ ብሏል። እዚህ ሰፈር በዚህ ወር እንኳን 2 ናቸው የተፋቱት። ረዲያ ወይ በሞትኩት ምን ፈሶብሽ ነው? ሲቪ ለማስገባት ነበር። እና እያልከኝ ያለው የሰው ትዳር እያፈረስን ብር እንሰብስብ ነው? አይደለም። እና መፍረስ ያለበትን ትዳር እያፈረስን ብር እንሰብስብ ነው ያልኩሽ እኮ። በእኔ ገላ በእኔ ሰውነት። ይቅርታ ደፈርከኝ አትበኝና፣ እስቲ እስካሁን ድረስ ከስንት ሀብታሞች ጋር ወጥተሻል? በጣም ደፈርከኝ እንጂ ታውቀኛለህ። ቤት ድረስ መታወን ስለ ትዳር ማፍረስ ምናምን ስታወራ ትንሽ አታፍርም? ቤቴ ድረስ የተለያየ መኪና በቃ ድሮፕ ሲያደርገኝ በአንዴ ግምት ውስጥ ከተትከኝ ማለት ነው። ጓደኞቹ እኮ ሊሆን ይችላሉ። ምንድን ነው የምታወራው? ጓደኛ የከተማ ልጅ እኮ ነኝ። የከተማ ልጅማ የሚናገረው ነገር ጠንቅቆ ነው የሚያውቀው። እሺ ዝም ብሎ ሰውን ጭጫ አያደርግም። ይቅርታ ይህን ሰውነትና ቁንጅናሽን እያየው እንተው ባልገምትሽ ለራሴ ገርመኝ ነበር። ነው አሁን እኔን ለማባባል አትሞክርሽ። ይኸውልሽ የኔ ቆንጆ ይህን ስራ ተስማምተን ከሰራ ነው እኮ ዋናዋ ተጠቃሚ የምትሆኚው አንቺ ነሽ። እኔ እንደዚህ አይነት ስራ ውስጥ መግባት አልፈልግም። እስካሁን ድረስ ስንት ሀብታሞች አይተውሽ እንዲሁ አይተውሽ ስንት ሀብታሞች ተመኝተውሻል? ስንቶቹስ አስቸግረውሻል? እርግጠኛ ሆኜ የምነግርሽ ከግማሽ ተይው ግማሹን ተይው ከ75% በላይ የሚሆኑት ባለትዳሮች ናቸው። አይደለም? እሱስ ልክ ነህ። ስለዚህ የእነዚህ ሰዎች ትዳር እኛ አፈረስ ነው አላፈረስ ነው ድሮ ነው የፈረሰው። እና አንተ ስራ ምንድን ነው? ዋናው ስራ ይሄ ነው። አንቺ ጀመሪያ ሩም ውስጥ አብረሽ ትገቢያለሽ፣ በስልክሽ ቪዲዮ ትቀርጫቸዋለሽ በማያስታውቅ ሁኔታ፣ እሱን ያሳይሻለሁ። ከዛ ልክ እኔ መሀል ላይ በሩን አንኳኳና እገባና እያማቀጥ ያለው እስቲ ነው ብዬ ቀውጥ ያደርገዋል። ዌይት መሀል ላይ ምናምን ስትል ምን ማለት ነው? ያው መሀል ላይ ነው ይገባሻል። በጭራሽ አይሆንም ነው በቃ እሺ። ምንም ነገር አታርጊም፣ በፍጹም ምንም ነገር አታርጊም። እንዴ አፈጠጥሽ እኮ። እሺ ገንዘቡስ እንዴት ነው የምናገኘው? ሲያማግጡ የነበረው የኔ ሚስት እንደነበረና በተቀረጸው ቪዲዮ እኔ የኔን ልብ እንደሰበሩት የሚስታቸውን የልጆቻቸውን በዋናነት ደግሞ ትልቁ ሀብታቸውን ስብርብሩን እንደማወጣው አድርጌ ቢሮአቸው ድረስ ቪዲዮን ይዤ ሄጄ እቀውጠዋለሁ። እርግጠኛ ነኝ ማንኛውም ሀብታም ራቁቱ ከሴት ጋር አልጋ ውስጥ የሚያሳይ ቪዲዮ ለሚስቱ እንዲታይበት አይፈልግም። ስለዚህ ለእኛ ተወሰነ ሳንቲም ይበጥስልና እሱን ሰላሙን አገኘ፣ እኛንም ተፋታን ማለት ነው። በቃ እንደዚህ ነው። ሪስክ አለው። ማንኛውም ቢዝነስ ሪስክ አለው። ማንኛውም ቢዝነስ ኦኬ፣ ላስብበት። ለማንኛውም ቤትሽ ደግሞ በጣም ቆጢ ነገር ነው። በደሞዝ ነው እንዴ? በእናትህ ውጣልኝ አሁን። ደህና ደሪ። ደህና ደር።
ለቦግ ምን አሰብሽ? ምንም ማለት ልናፈርስ የተዘጋጀ ነው ትዳር። ጥሩ ትዳር ሳይሆን ኦልሞስት የፈረሰ ትዳር ነው። ግን ስቲል በጣም ከባድ ነው። አብደሻል እንዴ? ምንም ከባድ አይደለም። እራት ተገባብተሽ ሩም ውስጥ አስገብተሽ ማስለፈፍ፣ ከዛ ልብሱ እንዲያወልቅ ማድረግ። ደግሞ የዘንድሮ ወንድ አውልቁ ሳይባል እንደሚያወልቁት በእውነት። አዎ፣ ግን ዲሳይድ ማድረግ ነው የከበደኝ። ልጁ ግን በጣም ጂኒየስ ነው። በጣም አዎ። እንዴት መጣለት ግን ባክሽ? ግን ደግሞ ስታስቢው ሰው ከዚህ የከፋ ስንት ነገር ሰርቷል እንደ ገንዘብ የሚያገኘው። ደግሞ ብሩን አስቢ፣ ያውም ደግሞ ምንም ሳትነካኪ ማለት ነው። አዎ በጣም ግን ልጁ ምን አይነት ልጅ ነው? ጭንቅላቴን ያጨናነቀው። ማይከዳ ቪትስ ገዛች። ኧረ መኪና ላይ አታፍጡ። ላዳው የታክሲ እኮ አይደለም። ኧረ የዱባ ፍሬ ነሽ፣ የዱባ ፍሬ ነሽ፣ የዱባ ፍሬ ነሽ፣ ዱባ ለልብሽ የዱባ ፍሬ፣ የዱባ ፍሬ፣ የዱባ ሄሎ፣ ዛሬውኑ ስራ መጀመር እንችላለን። ማታውኑ ቤት እንገናኝ። እሺ እሺ፣ እመጣለሁ። እሺ የሽዬ ስራ ተገኘ፣ ስራ ተገኘ፣ ስራ ተገኘ፣ ስራ ተገኘ። ጊዜ ለመቀጠው እኮ ወይ በላው የሚያመኛል እንጂ አስከልሽ ነው። ምን ነው ይሄን ያህል ቁርስ አልበላውም እንዴ? ማዘር በጠዋት ሚገርም ቺዝ በርገር ሰርታ ጉዳ አረገችኝ። አረ ቺዝ በርገር እሺ፣ ሊያም ከስትሮበሪ ጁስ ጋር ዮገርት ምናምን ያለው ኡፍ። በላው ዲዘርቱስ ባከ የሆነ ብላክ ፎረስት ምናምን እየሰራች ነበር። ተጣረፌ ትቻው አንቺስ ታስቸኩኝ። እኔ ምለው ይሄ ፉድ ሳይንስ የሚባለው ትምህርት በደንብ ነው ምግብ ተመገቡ የሚለው ወይስ የምትበሉት ምግብ ለዩ ነው የሚለው? ገባሽ አይደለ? ለምሳሌ ላስረዳሽ። ነባ ግን ዝም ብዬ አይነዋሽን ሳይሆን የሚገባሽ አይነት ነገር አትልሲ። መጨረሻ ላይ ሄዴክ ነገር ነው የሚይዝሽ። እሺ አሁን በላ አድርግና ወደ ስራችን። እሺ ሶስቱም ሀብታሞች ያው በስም አውቃቸዋለሁ። ያው ለትዳራቸውም ታማኝ እንዳልሆነ ያው ሀገር ያወቀው ጉዳይ ነው። ሚስቶቻቸው ግን አያውቁ። አዎ አለማችን እነሱ ሳያውቁ በአጭሩ ገንዘብ ማስገኘትን ነው። በትክክል። እሺ ታለ ሶስቱም እናጠምድበት አይዲያ ያመጣው እንዴ? ይሄው ለሶስቱም በጣም የተለያየ ቴክኒክ ነው ያወጣውላችሁ። ዋው አንተ ልጅ ግን ቡዳ ነህ። እሺ ማን ነገረሽ? በቃ ነገውኑ ከአቶ ደስታ ስራ መጀመር እንችላለን። አቦይ ቅናነባ እኔ ገንዘቡን አልሰጥም አላልኩም፣ ግን 500 ሺህ ብር ወስደ በ3 ወር ጊዜ ውስጥ መልሳለሁ አትበለኝ። ቢኮዝ you can't አትችልም። የማይሆን ቃል አትልም። ይሁን ግድ የለም በ6 ወር ውስጥ ትመልሳለህ። ነገ ቢሮናና ቼክ ውሰድ። እሱን ስትመልስ ታመሰግነኛለህ። መልካም ጊዜ። የፈጣሪ ያለ
ሄሎ ሄይ ዮናታን ይኸውልህ ፍራይዴ ላይ እኮ የሆኑ ሁለት ሰዎች ከክፍለ ከተማ ነው የመጣ ነው ብለው ኦፊሴ ድረስ መጥተው ስለ ካሽ ሬጅስተር ጠይቀውኝ ሄዱ። ስሚ ይሄን ያቶ ደስታ አሁን አፉን ከፍቶ እያየች ነው አይደል? እና እባክህን ነገ ከቻልክ ያድራሻ ለውጥ ደብዳቤውን አጽፍና ካሽ ሬጅስተሩን በቢሮ ያድራሻ ላክልኝ እሺ? አትችልም? እሺ በቃ ቶሎ ሌላ ሰው እፈልጋለሁ። እሺ ቻው። የንግድ ፍቃድ አድራሻሽና የካሽ ሬጂስተር አድራሻሽ የተለያየ ቦታ አድርጎ መጠቀም ለስራት ይዳርጋል። ሰማሁ። መቼም አይናችን እያየ አንቺን የመሰለሽ ልጅ እስር ቤት አንከት። እነሱም አይጨክኑም። የት ነው የቢሮ ክፍለ ከተማሽ? ቦሌ። ቦሌ ጠቅላላ ወዳጆቼ ናቸው። በነገው ዕለት ደብዳቤ ተጽፎ እንዲተባበሩሽ ማድረግ ይችላል። በጣም ቀላል ነው። የኔን የድርጅቴን ጉዳይ አስፈጻሚ ልክልሽና በነገው ዕለት በግማሽ ሰዓት ያስፈጽምልሻል። በጣም አመሰግናለሁ። ምስጋናውን ወደ ጎን ተውና ሁለታውን በራት ግብዣ ብንቀይረውስ? እኮ በኔ ግብዣ እሱ ያጣላ ነው። ዋናው ፈቃደኝነትሽ ነው። በጣም ደስ ይለኛል። ደስታ እባላለሁ። እንዴት ነሽ? ሃይ እንኳን ደህና መጣሽ። ሶሪ ቆየሁ አይደል? ምንም አይደለም። እንደዚህ ቆንጆ ሆነሽ ለመምጣት 2 ሰዓት ብትጠብቅ ምን ችግር አለው? ቴንክ ዩ። እኔም የብልሱት አድናቂ ነኝ። አለባበስ በጣም ነው የሚያምረው። ቴንክ ዩ። ሰላም ናችሁ? እንዴት ነሽ? ሰላም። ኦርደራችሁን መውሰድ ትችላለህ? ለኔ ግሪልድ ፊሽ። ግሪልድ ፊሽ። እሺ አመሰግናለሁ። ለኔ ፊሽ ኮትሌት ነው። የሚጠጣ ምን ይምጣልሽ? ለኔ ግላስ ኦፍ ዋይን። ቦትል አይሻልም? ኖ ማሪት ስዊት አድርጊልኝ። እሺ ስዊት ነው? እሺ አመሰግናለሁ። አንዴ ስልክ ላውራ? ትችያለሽ። ይቅርታ። አመሰግናለሁ። ሄሎ ወይዘሪት ነቢያት፣ ደውል በተባልኩበት ሰዓት ደውልኩ። አሪፍ ሰዓት ላይ ነው ደወልክልኝ። እሺ ስማ፣ ከ15 ደቂቃ በኋላ ቴክስት አደረግልና መልሰህ ትደውልልኛለህ። ለሪሴፕሽኖቹ ቀስ ብዬ መልእክት ነግራችኋለሁ። ስትገባ 50 ብር ጣል አድርጌላችሁ ግባ። እሺ ጉድ ላክ። እየበላ ነው እንዴ? ታዲያ ምን ልስራ? ሰፈራና ስደነግጥ የሚቀናኝ ምግብ ነው። አራት ፍራ። አጀማመሩ በጣም አሪፍ ነው። እኔም ልበላ ነው። እሺ። አረ ምን አዘሽ?
grilled fish. ወይኔ እኔ ራሱ እየወሰኑ ያጫወትኩት አይደል እንዴ? እሺ ከ15 ደቂቃ በኋላ ደውልልኝ። እሺ ቅናሽ። እሺ ባይ። ቻው። sorry የስራ ስልክ ስለሆነብኝ ነው። It's okay. ኦርደራችሁ ደርሷል? Thank you. መልካም ማዕድ። እሺ ኦኬ። እንዴ ከመቼው ደረሰ? የጓደኛዬ ሆቴል ኦ ሬስቶራንት ውስጥም እንዴ ነው ምስናለ ማለት ነው። ለሆዳችን አይደለም የምንኖረው። ከምግብ ያልተጀመረ ከየት ይጀምራል? በጣም ይጣፍጣል። ወደድሽው? በጣም ዋው። ኦርደራችሁን ወደዳችሁ? በጣም አመሰግናለሁ። በድጋሚ ለራት ግብዣው በጣም ነው የማመሰግነው። በነገው ዕለት የምትፈልጊውን ነገር አስጨርስልሻለሁ። Thank you. Cheers. Cheers. By the way, ምንድን ነው የምትሰራው? እኔ የሪል ስቴት ባለቤት ነኝ። እንዴት ነው አላውቅም ለማለት ነው ወይስ ውጭ ነው የምትኖረው? መቼም እንደ ስታር ሪል ስቴትን የማያውቅ እዚህ ከተማ ውስጥ የለም። ማለት ኮንዶሚኒየም ምናምን ነገር ነው የምትሰሩት ወይስ? ሌክዠሪ ኮንዶሚኒየም። ጥሩ ቢዝነስ ነው ማለት ነው። እጅግ በጣም ጥሩ ነው። እኛም ያት ወደ ስታንተርፍ ነው የምንፈልገው። ባይ ዘ ዌይ በጣም ነው የማመሰግነው ከስር ስላተረፍከኝ። እሱስ አያስሩሽም፣ በማስጠንቀቂያ አርፈሽ ነበር። አንድ ጓደኛዬ ቀልደውን እንድጠብቀኝ። ምን ከቤተሰብ ጋር ነው እንደምትኖር? ያ እናትና እህቴንም አስተዳድራለሁ። ሰው ጠጥቼ ቤት መግባት ደስ አይለኝም። ታዲያ ምን ችግር አለ? እዚሁ ሆቴል አታድር? ና ሆቴል አላድርም። 4 ስታር ሆቴል ነው። ነገ ጠዋት ቁርስሽን በልተሽ ሪላክስ አድርገሽ ወደ ቤትሽ መሄድ ትችያለሽ። ኦኬ ሂሳብ ግን እኔ የምከፍለው። አይ አንቺ ደግሞ ለ6000 ለ7000 አታገደድኝ። እንዴት ነው ሞገስ? አንድ እንግዳ ላይ እስቲ ስዊት ያዘልኝ። ቴንክ ዩ። ውለታ ግን በጣም እየበዛብኝ ነው። ዝምድናችንን ካጠናከርን ውለታ ምናምን የሚለውን ነገር ወደ ጎን ነው ማለት። ኦፍ ኮርስ ያው ለምክንያት የተገናኘ ነው መቼስ። ይሄን የመሰለ መልክና ውበት እያየ መቼም ዝምድናውን የማያጠናክር ወንድ ይቅርታ አድርግልኝና ለአማርኛ ሰልበ ብቻ። አረ ጨዋታ ተጀመረ። እቺ ወይን እንዴት ነው? ቶሎ መልክ ታድሳለች መሰለኝ። አይ ለወይን እንኳን እጅ አንሰጥ። ባይሆን አንቺ ትንሽ ሞቅ ብለሻል። ወይን አልችልም ብታይ ቶሎ ነው ሞቅ የሚያደርገኝ። ሰዓት በጣም ሌት ሆናል። ብንሄድስ? ቆንጆ ተጫዋች ገና ነው እኮ ሰዓት። ኖ ጠዋት ቤት ሄጄ ነው ልብስ ቀይሬ ወደ ስራ የምገባው። ሰው ሌት ይሆንብኛል። ጥሩ በቃ የጀመርሻት መጨረሻትና ቀስቀስ እቺ ወይን ያ እዚህ ደህና ደር። ቻው።
ሪላክስ አርክ መታጠቢያ ቤት ደርሼ መጣሁ። ሰውነት በጣም ደስ ይላል። ቴንክ ዩ። አይ ይቅር በቃ ሂድ። ሂድ? ምን ነው ምን አጠፋው? አይ ነው እኮ ማለት ትዳርና ልጆች አባት እንደሆንክ። እኔና ሚስቴ ወንድምና እህት ሆነን ቆይተናል። ማለት ያው ለሷ ያለኝ ስሜት ከሞተ ቆይቷል። ግድ ልጅ ስላለ ነው አብረን ነው። ቆይ አትወዳትም? አልወዳትም። እደግመዋለሁ፣ አልወዳትም። ማን? እኔ እንጃ ማን ነው? እስቲ ቆይ ልክፈተው። አንቺ የታለ? ይኸው ዛሬ ደረስኩብሽ። የታለ ሰውዬ? ምንድን ነው እንዴ? ወይኔ 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 ቤቢ ሰውዬ! ወይኔ ቤቢ ወይኔ ቤቢ! ምንድን ነው? ወይኔ ሚስቴን! ወይኔ ሚስቴን! ምን አደረግሽ? ማነህ? እኔ ባሏ፣ ህጋዊ ባሏ። አይታይም? ብሬ ነው። ፊልሞን ምንም የተፈጠረ ነገር የለም። ትልቅ ሰው ነህ፣ ትልቅ ሰው ነህ። እንዴት እንደዚህ ታደርጋለህ? ንገሪው እንጂ አንቺ ምንም የተፈጠረ ነገር የለም። ምንም አልተፈጠረም። ተረጋጋ። እንዴ ምንድን ነው? ምንም አልተፈጠረም። እንደዚህ አላልከኝ። ወይኔ እናቴ! ጉድ ይችላል ሰማኝ። ምንም የተፈጠረ ነገር ወይ ወይኔ እናቴ! ወይኔ እናቴ! ሚስቴን እኮ ሚስቱን ላስያዛት። ወይ ምነው ወይኔ ሄደንዲ በጣም አሪፍ ነው። በጣም ያስ እኮ ካራክተር ውስጥ አንዴ ከገባሁ እኮ መውጣት ስለሚቸገር ክሊ ሰሚ አለቃሽን ደውይለት እንጂ እኔ እዚህ ቁጭ ብዬ እሱን አይደል የምጠብቀው። አሎ ደስታን ደውይለት እኮ ነው የምልሽ። ቀዮ ባርች ልበልሽ እንዴ? እኔ ማንን የምጠብቅ ይመስልሻል? ማን ነበር ያልከኝ? ፊሊሞን ዮናስ። ሰምተሻል እኮ መጀመሪያ ላይ። በእናትሽ ሄሎ። ፊሊሞን ዮናስ የሚባል ባለ ጉዳይ ፈልገውታል። ፊሊሞን? አዎ። እሺ አስገቢ። እሺ እሺ፣ መግባት ትችላለህ። ወደሽ ማመስይሽ ሆ። እሺ ፊሊሞን ምንድን ነው? ቀሌትን ይዤ ለመጣዋ አንተ የኔ ልብ ሰባብረህ ፈታ ብለህ ቢሮ ውስጥ እግርን ሰቃቅለህ ምናምን ረጋ ብለህ ስራህን ትሰራለህ። ደፋር ነህ። ስማ ትናንትና ማታ ብቻ ያነባሁትን ባሪ ቀደም ከአባይ የበለጠ ኃይል ማመንጨት ይችል ነበር። አትጩህ። ይሄ ቢሮ ነው። ስነ ስርዓት። በተከበርኩበት ቤት አትጩህ። እጮሃለሁ፣ ድጋሚ እጮሃለሁ። ሚስቴ ተነጠቅኩ። ይኸው ሀገሩን ልስማልህ። ምንም የተፈጠረ ነገር የለም። ምን ነክቶ ነው? በቃ በስተት ነው። ይቅርታ። ከዚህ በኋላ ሚስትን አላገኛትም። አገኛቶ አብረን ቁጭ ብለን ተሰብስበን እራት ምናምን እንበላለን። እገላታለሁ። ድጋሚ ካየኋት እገላታለሁ። ቁጭ በል
በድጋሚ ይቅርታ። ከዚህ በኋላ ሚስትን አላገኛትም። አንተም ትዳርን ሰብስብ። ትዳሬን አልሰበስብም። አንተ እንደ ልቤ የበተንከውን ትዳር እኔ አዝመራ ነው እንደ ሜዳ ላይ ወጥቼ የምሰበስበው? ስማ፣ የኔን ትዳር እንደበታተንከው ያንተን ትዳር እንደ ዳማ ቆርኪ ነው በትንትኑ ማውጣልህ። በዚህ ሲዲ ያትቺ ምንድን ነው? አዎ ይጠቅማል። ይውስቲ እኔና ሚስቴ ወንድምና እህት ከሆንን ቆይተናል። ማለት ያው ለሷ ያለኝ ስሜት ከሞተ ቆይቷል። እንደው ልጅ ስላለን ብቻ ነው አብረን። የፈጣሪ ያለ ቆይ አትወዳትም? አልወዳትም። እደግመዋለሁ፣ አልወዳትም። በእናንተ ቤት ተደብቃችሁ ሞታችኋል። ፊሊሞን ነኝ እኮ አታቀኝም። ምን ልታደርግ ነው በዚህ? አቶ ደስታ ባለቤት እዚህ መስሪያ ቤት ውስጥ ስራ አስኪያጅ ነች አሉ። እንዴት ነው እሱኛው ላንተ ይቀመጥልህ ማስታወሻ ይሆናል። እቺኛዋ ግን እሷ ጋር ትሄድላታለች። ፊልሙን መስማማት እንችላለን። Every day I'm hustling, 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 every day I'm ዋው 300,000 ብር 300,000 ብር ለኔ ነቢ እስቲ አስቢው። ስራ እንኳን እኔ በቀጠር አስቢው 2,000 ብር ምናምን በቀጠር ነው በአመት 24,000 ብር ማለት ነው። አሁን እኮ የተሰጠኝ እኮ በእናትሽ የ4 አመት ደሞዝ ከነቀብዱ እንደገና ከነ ወለዱ እኮ ነው በእናትሽ። የሽዬ ጉድሽ ፈላ በምቾት ላንገላታሽ ነው። ዱባ ወጤ ቻው 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 ዱብዬ ቻው ቻው ነቢ እንዳንቺ አይነት አለቃ የኔና ገና እኮ አለቆች እኮ ገና አልተፈጠሩም እኮ አለቃ እኮ ገና አልተፈጠረም። እርግጠኛ ነኝ ውስጥ እየነገረኝ ነው። ደግሞዋለሁ። እርግጠኛ ነኝ ድርሻዬን 90,000 ብር ድፍን 100,000 አድርገሽ እንደምትሰጪኝ እርግጠኛ ነኝ። ይሄው እርግጠኛ ምን ሌቦ 10,000 ብር ትርፍ ማለት ነው። ይቀራል 90,000 ብር ግን ቁጥብ አድርጌ ነው የምጠቀመው። እድሜና ጤና ላንቺ ይስጥል እንጂ 210,000 ብር እኮ አንቺ ጋር አለ። እበደራለሁ ካንቺ ምን ችግር አለ? አታበድሪኝ? ደስ አለ አይደል? ደስ አለ። እኔ እኮ የደሃ ልጅ ነኝ እንዴ። መረቅ ያለው ጥብስ እንኳን ከበላው እኮ ምሳ ላይ ይኸውልሽ ተፈታ እንደተለቀቀች ጥጃ ቡርቅ ስል እኮ ነው የምውለው። በእናትሽ ሰው ሰላም ስል ምናምን ደስ አለ ወይ ነቢ? ትቀልጃለሽ አንቺ 90,000። አሁን ወደ ቤት ልሂድና የሺን የሆነ ነገር እንዳገኘ ሆነ ስራ እንደሰራው ንገራት። መቼም 90,000 ብር ሳምንት ባልሞላ ጊዜ ውስጥ ሰራው ብላት ልቧን ደም ግፊቷ ምናምን ነው የሚነሳባት፣ እንደ አዲስ ነው የምትታመብኝ። ስለዚህ ልሂድና እሷን ላመቻቻት ፈታ አላርጋት። ነቢ ወይ ዛሬ ግን አንቺን እራት ቀብሽ ደስ ይለኛል። ግን የናው ከተማ ውስጥ አንድ ላይ መታየታችን ጥሩ አይደለም ለስራችን። ለካ የተጣላን ባልና ሚስቶች ነው። It's okay. ቤት ውስጥ እናደርገዋለን። እስቲ ባይሆን የራቷን ወጪ ውድ ዋይን ይዘና። እሺ ምን ችግር አለው? ነብዬ ግን ነፍሴ ነሽ ነፍሴ። ውይ ነፍሴ ነሽ አንቺ። መድኃኒዓለም በክንፉ እንደዚህ እቅፍ ድግፍ አድርጎ በእጆቹ እንደ ጥብቅ አድርገሽ በነሽ ሁለት መላእክት ደግሞ ከኋላሽ እንደዚህ መስቀል ይዘው እንደዚህ ከፈለሽ መልሼ እችጋለሁ። ባይ ባይ። ወይዘሮ የሽዬ ያው እንኳን እንደ ነገር የሽዬ እማዬ እማነት እማገላ እማለም ምን ተገኘ? እማ ሁሉ ነገር ደስ ብሎሃል? አረ ቀስቀስ። እንዴት ነው ነገሩ? እስኪ ንገሪ እስኪ። ምንድን በሬ ነው በግ ነው
ፍየል ነው ጥጃ ነው ወይስ ላም ነው ምንድነው ማርድልሽ እስኪ እንደ ጎረቤትሽ እንደ ወይዘሮ አስካለ ቁርስ ላይ ጥሪያችንን ምሳ ላይ ጎረድ እራት ላይ ደግሞ ትሪፓ ነገር ከዛ ለሊት ላይ ተነስተ ደግሞ ቋንጣ ፍርፍራችንን እንብላ እስኪ ለፈልንኛ አረ ሆዴን አታጭፈው እኔ ለራሴ ያንን ዱባ ወጥ በልቼ ሽንት ቤት ስመላለስ ነው ያልኩት እኔን እናቴን እኔ ልመላለስልሽ ወይ ገና በገባው ሳምንት ባልሞላ ጊዜ ውስጥ 20 ሺህ ብር አልሰራው መሰለሽ ኮሚሽን ምን 20 ሺህ ብር አዎ በገባህ በሳምንቱ 20 ሺህ ብር ሙስና ሰርተሃል ማለት ነው ማ እኔ ላቤት ተባርጌ እንዲቻን ጠብጥቤ ሰራዋት እኔ እሺ ልጅ ሙስና የሚባል ነገር እንዲያል ነካካም እና 20 ሺህ ብር ሰራሃል ታዲያ 20 ኢትዮጵያ ሺህ ብር ነው አለው تسمع ويزرو اسكالو تسمع هنا سمتشال Hey. Hi. ይሄው ኦ 200 የኢትዮጵያ 50 ብር ነው። እሺ ፍጭጭ አድርጌ የገዛሁት። እሺ በጣም አምሮብሃል። ግልጽ ነው። ምን ታረጊዋለሽ? ይታደሉታል እንጂ አይታገሉትም። እሺ ዘና በልሽ ራስሽ የመጣው Okay. አረነቡ ምን ነው በቃሪያና በቲማቲም አሳብደሽ የሚገርም ጥብስ ነው የሰራሽ ባክሽ ወጥ እኮ ራት ላይ ይከብዳል ነው ነብዬ ወጥ አይደለም ራት ላይ የሚከብደው ራት ሳይበሉ ማደር ነው በጣም የሚከብደው ወሬኛ በልብላ እንዴ በቃ ይተባላለሽ ምን ነው አንድ ቁርጥ ነው የምትበይው አዎ አንድ ቁርጥ በቂ ነው በስማ እኔ ግራ የገባኝ አዲስ አበባ ሴቶችና አንበላላችሁ አሁን የስልክ ተደውሎልኝ አንድ 5 ደቂቃ አዛሽ በራጋ ቦታ ሁለት ቁርጥሽና አንጥፈሽ ላጥ አድርገሽ እንደገና አንጥፍሽና አንድ ቁርጥሽና አንጥፈሽ ቁንጥር እያደረግሽ እየበላው ነው ልትይ ነው አይደል ይቅር ይበለ እኔ በወዴ ቀላል አላውቅም ኧረ እኔም አላውቅም በወዴ ምንም አይነት ቀልድ አልደራደርም እንዴ ምን ነው አቀረቀርክ ተናገራ ይጣፍጣል ወይ በስማም ምን ነው ቆይ ምን አለበት ወይ ስጋ ገዝተና ወይ ከቤት ደግሞ 11 ኪሎ የሻኛ ስጋ ነበር ከዛ ላይ ይዤልሽ እንዳልመጣ ምን ቃሪያና ቲማቲም ነው ጎረስኩ ነው አንዲት ነው ምን ይሆንሽ ቁራ ስጋ ምናምን በልቻለሁ ወይ ወራ አለበት ይልቁንስ በደንብ ብላ ሾቴን ነው አለማያማ እንደሆንሽ አሳውቀሻል በደንብ አሳውቀሻል ይጣፍጣል ማዘር እንዴ ነው ደስ አላችሁ ይሺ በጣም ነው የተመቻት አረ አሁን ራሱን ይዚ ስመጣ ትሪፓን እየከተከተች ነበር እና ባዶ ወደና ተጣምተ ብዬ 8 ጉርሻ ብቻ ጎርሼ ነው የወጣሁት ለዛ ነው ምግብ አልበላ ያለ አልበላ ምን አልበላ እኮ ነው ዝቅት እንዳረገኝ ነው ያለስ አፒታይቴ ጠፍቷል ባይ ዘ ዌይ ፊልሞን ነገ ያቱ ሳሙኤልን ስራ ከሰራን በኋላ ስራውን ማቆም ፈልጋለሁ ይቻላል ማለት የሰጠነውን ብር ተቀብለን ትንሽ ቢዝነስ ቢሆን ከፍተን ስራችን ማቆም አለብን ማለት ሌላ ሶስተኛ ሰው አንፈልግም ያ ሶስተኛ ሰው አያስፈልግም ግን አቶ ሳሙኤል ነገ 300 ሺህ ብር እንደገና ቢገቡል ወይኔ ካለን ብር ጋር ጨምረንበት የሆነ ጽድት ያለ ሬስቶራንት መክፈት እንችላለን ጥሩ ሀሳብ ወይዘሮ የሺ ሬስቶራንት
የእናቴ ስም ላይ የሺዬ ላይ ነው ሙድያሽ ነው የእናቴ ስም ላይ ሙድያሽ ነው ኧረ አይደለም ፊልሙን እንዴ ወይሽ በላ አርጊና ወይናችን ቶሎ እንቀጥልበት እሺ ቆይ ነስኪ እንዴ ለማን ነው ፊልሙን ላንቺ ነው አረ ፊልሙን ትልቅ ነው ይናልኩስም እንዴ የሺ ትሙት አልሰማሽም ይባላል ይኸውልሽ ይሄንን ጉርሻ ወይስ ከሌቱ 8 ሰዓት ድረስ ታኝከዋለሽ ወይ ተግዚና ይዘሽው ዱቅት ያለሽ ቆይ ግን አንተ እንዴት ነው የምትቆርሰው ዋይን በጣም ወጣለሁ ግን ቶሎ ያሰክረኛል አይ እቻውን በሰክር ያለው ምናምን ሙድ ልስቢ ነው በእውነት ዋይን በጣም ነው የምወደው እኔ ደግሞ ሜንት የምትባል መጠጣለች ሜንት መቼም እርግጠኛ ነኝ ጠጥተሻት አታውቂም ነው በቃ አንድ ቀን ጋብዝሻለሁ እሺ ላይክ አለ አይደለ ቢር ድራፍት ምናምን ጠጥቼ አንዳንዴ የሆነ አምሽቼ አልፎ አልፎ ደግሞ ውጭ አድራለሁ እና ማዘር አቤት ስገባ በቃ እሺዬ የሆነ ስራ በማጣት ተስፋ ቆርጬ መጠጥ ምናምን የጀመረች ይመስላታልና ሜንቴንግ እንቋ አርጌ ስገባ እሷ ራሷ እሺዬ አንተ ፊሊሞኔ እሷ መትበላትን ከረሜላ እስኪ ለኔ ማምጣልኝ ትለኛለች ኪሴ ውስጥ ልቅልና ሜንታ ከረሜላ ድርግም አድርግላትና እቤት ገብቼ በሰላም አገጪ ዘርግቼ ይለጥ ማለት ሜንታ ነው የሚለው በቃ ሜንት ራሱን በልተሽ በቃ ለኪስ ምናምን ገርልፍሬንድ እንግዲህ እድለኛ ነች ይሄ ከምቅም ያለው ምናምን በሰከረሙት ገርልፍሬንድ ምናምን እንዳለ የጠይሽ ነው አይደል ገርልፍሬንድ የለኝም እንዳትለኝ ብቻ እንዴ ገርልፍሬንድ ማለች ከመልክ ከቁመት ከሰውነት እንዴ ምን ነው ፊትሽን ታልሽው አኮረሽ ምን ነው ቀናሽ እንዴ አልቀናው አሁን ግን ተጣልተናል ምን ነው ያው ከለታት አንድ ቀን ተነሳችና አንተ ፊልሞኔ አለችኝ ወይኔ ፍቅር ስላት ባይ ምንም አትሻሻልምና ፋዘር ለሌላስ ሊድረኝ ነው አላለችኝ እንደ ገጠር ሴት አባቷ መሃል መርካቶ ላይ ለአንዱ ሰንደል ሻጭ ወስዶ ዳር አላረጋት መሰለሽ እናንተ ምን አልካት አብራት አድጌ አምናኝ ተማመኛት ለሰርጓ ተጠራ ለሌላ ሲድሯት አንቺ እቺ ዋይን ግን አናት ላይ ቶሎ ትወጣለች ምንድነው ግን ቤቱን ሪሳ የወጣበት ቤት አስመሰልሽው ዘፈን ምናምን የለሽም እንዴ እንደውም የጸጋዬ ሸቱ ሲዲ ያለቀው ልክፈተው አይገርም የጸጋዬ አንተ የዘፈንከው ዘፈን አለ ጸጋዬ ራሱ ጸጋዬ ነኝ ነው የኔ ቆንጆ በእውነት ነው በእውነት ነው ሸግዬ ሰርግሽ ዕለት ጥሪው ደርሶኛል አመስግኛል ውብን ባዝር ቢሰማኝ ምን አደርጋለኝ ምን እፈጥራለሁ ሲደለቅ አልከሸከለች እሸኝሽ አዎ ይቅርታ ኖ ኢስቶኪ ከውስጡ ታርቂያለሁ እሺ ይሄው ይሄን ለብሰተኛ በቃ ውሃ ከፈለክ ይሄው እዛ ፍሪጅ ውስጥ አለለ እሺ ኦኬ እሺ ደህና ደር ሰሚናባ ወይ ዛሬ ቤቴ ወንድ አድሯል ብለሽ እንደው ሐሳብሽን ፊልሙን ላይ ጥለሽ ተኛልሽ ደግሞ እኔ እንደው ሲፈጥረኝ ይኸውልሽ በጣም ፈሪ ነኝ ወንጀለኛ ሌባ ምናምን ከመጣ መስሜልኝ ፊቴና ዙሪያ ይለጥ ነው ብለው ኢትስ ኦኬ አትጨነቅ እኔ ያለው ደህና ደሪ ቻው ነቢያት ነባ አቤት ተኛሽ ምን ነው ፈራህ እንዴ አው አይ እዛው ተኛ ውይ መጥኔ ይስጥሽ ትንሽ ፊልሙን
በል አንተ ማርፈተኛ ዛሬ ወፍ የለም። ኢንተረስቲንግ ነው። ቴንክ ዩ። ግን የእብነበረድ ፋብሪካዬን ለአንድ አማርኛ ድራማ ሳይሆን የአማርኛ ፊልም ነው። የአማርኛ ፊልም ስፖንሰር ማድረግ የማይሆን ኪሳራ ነው። ምክንያቱም ለስፖንሰር ብላችሁ ያቀረባችሁት ገንዘብ ወደ 200 ሺህ ብር ኢትስ ቱ ማች። ሊያውም ይሄንን ፊልም ሰው ይመልከተው አይመልከተው ሳይታወቅ። ልክ ነው ታቱ ሳሙኤል። ቅድም እንደነገርኩት የፊት አውራሪ ፊልም ፕሮዳክሽን 4ኛው ፊልም ነው። ከዚህ በፊት የሰራናቸው 3 ፊልሞች በመላ ኢትዮጵያ ትርፍ ያገኙና እንዲሁም በጣም እውቅና ያገኘ ፊልሞች ነበሩ። ስለዚህ አሁን የምንሰራው 4ኛው ፊልማችን ደግሞ ከሱ የተሻለ እንጂ ከሱ የሚያንስበት ምንም አይነት ምክንያት ነው። ይቅርታ ነቢያት፣ አይ አም ኖት ኢንተረስትድ። ችግር የለውም። ጊዜዎችን ስለሰጡኝ በጣም አመሰግናለሁ። ይቅርታ ነቢያት፣ ቁጭ በይ። እሺ። ከዚህ ስራ የምታገኘው ቤኔፊት ምንድን ነው? ከእያንዳንዱ ስፖንሰርሺፕ ክላስ 10% ኮሚሽን አለኝ። ስለዚህ አንቺን የመሰለች ልጅ ቢሮዬ ድረስ መታ ዝም ብዬ ከምሸኝሽ ከነሱ የምታገኘውን ጥቅም እኔ ልጻፍልሽ። አያስፈልግም። በጣም አመሰግናለሁ አቶ ሳሙኤል። የኔ ዋናውና ትልቁ ዓላማ ይሄ ፊልም እንዲሰራና እንዲሁም ሀገራችን ወደ ትልቅ ፊልም ፌስቲቫል ፕሮሞት ማድረግ ነው። እንዲሁም የእርስዎ ድርጅትን ማስተዋወቅ። ጥሩ ነው። አሁን ትንሽ ስራ ስላለችብኝ ስለ ጉዳዩ ማታ ላይ ተገናኝተን በደንብ ብታስረጅኝ በጣም ደስ ይለኛል። ይኸው ቢዝነስ ካርድ ይሄ ነው። ይደውሉልኝ። መልካም ቀን። ከጠጣሽ በጣም ቮድካ እኮ ቶሎ ስለሚያሰክረኝ ነው። ኢትስ ኦኬ ራይት ተሳቻለሁ። ኖ አይ ጠጥቼ ቤት መግባት አልችልም። የቤት ልጅ ነሻ? የቤት ልጅ አለ እንዴ ዘንድሮ? እሱስ እውነት ነው። እሺ ጉዳይ እንዴት አረጉልኝ? ይኸው ሰከርኩኝ። እንዴት አረክልኝ? ቦርድ ሜምበሮቹን አናግሬያቸዋለሁ። የሚሉኝን እንግዲህ አሳውቅሻለሁ። እና የሚሆን ይመስሉታል? ውይ ይቅርታ ይመስላል። እርግጠኛ አይደለሁም፣ ግን ላንቺ ስል ፑሽ አደርጋቸዋለሁ። ቴንክ ዩ። ሄሎ። ዛሬ እኮ በቃ አታስፈልግም ብለሽ የውቤ ከሚገፋ አያልኩልሽ ነው። አይገርምም? ልደውልልሽ ስል እኮ ነው የደወልሽልኝ። እኔ የምልሽ እናንተ ቤት ነው ማድረግ ዛሬ? ኧረ እኔ ሻኛ በቀኝ ወይ በቀኝ ዝግንን እያለኝ ሁሉ ነገር ሰላም ነው። አደራ ስልክሽን ሳይሌንት እንዳታረጊው እሺ? አይ እኔ ቤት አይደለሁ። ኧረ ወይ በቃ ተይው። ሶስትና ጋር ሞክራለሁ። በይሽ ቻው። ስልኩን ዝጊ። አትጨናነቂ፣ እኔ ኮርም ልይዝልሽ እችላለሁ። ቴንክ ዩ። ግን ብቻዬን። ኢትስ ኦኬ። ማምሸትሽ ካልቀረ ግን እንጠጣ። ሚድናይት ላይ ግን ታደርሰኛለህ። የሚድናይት ሰው ይበላል። ቺርስ። ምን ነው ከ300 ሺህ ብሩ ላይ እኮ አካፍሉኛል አልኩም ዘጋሽ። ታውቂያለሽ ሀርሚ፣ ምን ሰራው ስራ እኮ በጣም ደባሪ ስራ ነው። ማን ነው ግን ለትዳሩ ታምኖ የሚኖር ሰው? ማንም። ታዲያ ይሄን እያየሽ ትዳር ያምርሽ ዴ? ኧረ በስመ አብ!
በጭራሽ። ልጁ ግን ተመቸው። በግርግር 90 ሺህ ብር ላፍ አደረገ አይደል? ወይኔ ሄርሜ ልጁ እኮ ብታዩ በጣም ፈኒ ልጅ ነው። ስራው በጣም ቢደብረኝ ከሱ ጋር ማሳልፈው ጊዜ ግን በጣም ነው ኢንጆይ የማደርገው። እንዴት በቃ ጨዋታው፣ ፈጣንነቱ ፕላስ ስማርትነቱ በጣም ደስ ይላል። ዩ ላይክ ሂም አይደል? እኔ እንጃ መሰለኝ። የት ነው? ይህን ታምረኛማ ማየት አለብኝ። የት ነው ያለው? ሚድናይት ላይ ግን ታደርሰኛለህ። የሚድናይት ሰው ይበላል እና ሚስት የለኝም እያልክ ነው? አለችኝ፣ ግን አንዳንዴ እኮ ለውጥ ያስፈልጋል። በዛ ላይ ሚስት ሳትሆን ምስጥ በያት። ባለቤቴ እኔስ ደረስኩባችሁ። የኔ ትዳር እንደዚህ እንደበታተንከው በዚህ ቪዲዮ እኔም ያንተን ትዳር ብትንትኑን ነው ማወጣል። ፊሊሞን ምን አለ በለኝ። ዝም በል ዝም በል ዝም በል። እኔ ሳሙኤል በእንደዚህ አይነት ተራ ነገር ብላክሜል የሚደረግ ይመስላል? ሊያውም በኩላሊት 6 ሰዓት ላይ እንደ እብድ በራ ሄደች ሚስት ልታስፈራራኝ ትሞክራለህ? አዎ አስፈራራለሁ። ግጥም አድርጌን አስፈራራለሁ። ኧረ በቃ ይበቃል ጋሼ። ታንክ ምናምን እንዳይወጡ ይበቃል። ይሄ በጣም በቂ። አሁንስ ታስፈራራለህ? እኔ እርሷን ማነኝና ነው? እኔ መናጢዳ እርሱ ምን ብዬ ነው ማስፈራራው? እኔ ትሰማኛለህ? ሚስትህን ውሰዳት ትጠራለህ። ይኸው ራሷ ትጠራና ዝም በል አትለፍልፍ። በነገው ዕለት እቤት ያባዛኸውን ሲዲ በጠቅላላ እንድታመጣ ይህ ቪዲዮ ተባስቶ ባገኘው አንተም ሆንክ እሷ ሟች ናችሁ። ገባህ? ገብቶኛል። የመጨረሻ ገብቶኛል። አሁን ውጣ። የለውም እኮ ድሮም እኮ እዛም ነበር። ቺርስ ላት ሳሙኤል ይጠጣለት። እናት ሽጉጥ እኮ ነው ያወጣበት። ሚንቲዬ ነባ ሙድ አለ። አሪፍ ነው ግን ይመራል። አታካቢ ዝም ብለሽ ጠጪ። ቆይ ግን ይሄ ቦትል ማን ሊጨርሰው ነው? አምን ውድ አይደለም እንዴ? ኧረ ነባ እኔ ላንቺ ታዲያ በመለኪያ ምናምን ቁጥ ምናምን ልጋብዝሽ? ቦትሉን ነው እንጂ ዱቅ አድርጌ ውድ ነው ግን ይሁን እኔ ይችላል። ዛሬ እኔ ይወጣዋል። ፈታ ቢና ጠጪ በእናትሽ። ስትሮ ነገር ይምጣልሽ። እኔ አዋ ደፋር እኮ ነሽ። እዚህ ቤት ስትሮ ለሽሮ ነው የሚጠቀሙበት። ቆይ አንተ እዚህ ቤት ከስተመር ነህ እንዴ? ብዙም አይደል፣ የሆነ በሳምንት 5 ቀን ምናምን ብመጣ ነው። ሰካራም ለማሙሽ ስቀልሽ ነው። ዛሄርን ስቀልሽ ነው። እሺ ትሙት። ቆይ አንቺ ስታስቢው ግን ቆይ በሳምንት 5 ጊዜ 1400 ብር ለቦትል እያወጣሁ ስጠጣ እንጂ የትኛው ሀብታም ነው? የሺ እንዳስ 1400 ብር ለምን ቫት ምናምን ሰርቪስ ቻርጅ የሚመላለሱበት ምናምን ጠርጉበት ምናምን ሳይጨማመር ነው። እሱ ምናምን ጨማ የሆነ 2 ትልቁ ምናምን ደርስ ሚሊዮን የሆነ 600 ብር አለኝ። የቀረውን ተወጪዋለሽ። አረ ፊልሞን ቦርሳዬ ውስጥ 400 ብር ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ከ210 ሺህ ብር ላይ 400 ብር እንዲች አርገሽ አውጥሽ እንትን አርገሽ ታውጪ ትንሽ ሰውነትሽ ዝግኝም ሆነ ነገር አረግሽም። በስመ አብ ያንቺ የተለየ ለጉድ ነው። ቶ በቃ ይሄው ሄር ሜክ አደውላለሁ። ነባ አታካብጂ። ምን ነው በቃ እኔ ልጁም ስለምግባባ ነገ ምናምን አምጣልን ነው። ለሚጋት ያልሽ አንተ ግን በባዶ ኪስ ነው እንዴ? ምንድነው በባዶ ኪስ የምትይው? አሳየሽ አንዴ አሞዴ ጮር እንዳሳየሽ ብራ እንዳሳየሽ ዘፈኔ መጣ። ወይኔ ዛሬ ሊሸከሸክለት ነው። እኔ ኧረ በእናትሽ ትሄድ አልሰማችም።
ወይኔ ጉዳችን መጣ። ስንት ነው? ጨምሯል። ሳብ ጨምሯል። ዛሬ ስልሳ ብር ወይኔ ስማ፣ እንዴት አስደነገጥከኝ። 60 ብር ዛሬ ሰራሁልሽ 2000 ብር ሊከፈለው ብለሽ አብልሽ ነበር አይደል? ይኸውልሽ ስሚ እዚህ ቤት ያለው ቅምቃማ ምናምን ይሄ ድራፍት ማሽን ምናምን ቢጨምረው 3000 ብር አይሞላምሽ። ቤቢ አሁን የተረሳ ሂሳብ እንዳታውስ። ቴንክ ዩ ለማንኛውም ፊሊ አመሰግናለሁ። ጥሩ ምሽት ነበር። በጣም አመሰግናለሁ። ኧረ ነው አንቺ አካምሻለሽ እንዴ? እዛው ምናምን ብር አይደል እንዴ? ቀላል ነገር ነው እኮ። እሺ ወሬ አልቅብህ። በል ደህና ደር። ቻው። እንዴ ነባ ወይ በቃ ዘውልቲ ነው ማለት ዝም ብለሽ ደህና ደር ብለሽ ዘውልቲ ነው። የሶስት ቀን ወጪን እኮ ያስወጣሽኝ እንዴ? ትቀልጃለሽ እንዴ አንቺ? ሜንት ምናምን ተለቱን ኪስ ምናምን የለውም እንዴ? ዝም ብለሽ በቃ ዘው ብለሽ ልትገቢ ነው እንዴ? ፊልም ምናምን አታይም እንዴ? ሙቪ ላይ ምናምን እኮ አለ። ቻው ሲባባሉ ነገር እኮ የሆነ ነገር እኮ አለ። ትቀልጃለሽ እንዴ አንቺ? እሺ ደህና ደር። ቺንስ ማናይከ ኧረ አዲስ ፍራሽ አዲስ ኮንፈርት የሺ ተመችቶሻል። የኔ ልጅ እንዲህ እንደተመቸኝ የተመቸ እንጀራ ይስጥህ። አሜን አሜን። እንዴት ዋልሽልኝ? እንዴት ነህ ልኝ? ደህና ዋልሽ? እቺን ደግሞ ይኸውልሽ አልፎ አልፎ እንቅልፍ ቋ አርገት። እሺ ግማሽ ናት ይችላል ወይ? እኔ አንቺ ተመችሽ እንጂ ሙሉን ግጥም አድርጌ ማመጣልሽ። እሷ ጨርሻት ብቻ። ለምን የታምሽተህ ነው? ከአለቃዬ ጋር አት ምናምን ስንለው እባክሽ። እንዴት ነው ከአለቃ ጋር በዛ አላለም? አይ እንጃልኝ። እሺ ተይኝ እንጃልኝ። እኔ ነገር ዘንድሮ የአራዳ ልጅ መሆን ለፍቅር አይሰራም። ተንገዳግጃለሁ ልክ እንደ ሰካራም ሲል አልሰማሽም ሰውየው? እኔ እንጃልኝ። አለቃ አይደለችም እንዴ? ለመሆኑ እድሜዋ ስንት ነው? እንጃ ታናሽ ነች። ነገሩ እድሜ ሳይሆን ዋናው ጸባይ ነው። ጸባይማ አለ። ጸባይ ሰናይ አለው። ጸባይ ሰናይ አለው። ጸባይ ሰናይ ውብ እንደ አንቺ ጸባይ ሰናይ አይ እንጃ እኔ እንጃልኝ ዘንድሮ አወቃልኝ። ይልቅ ጠበቅ አድርገህ ያዝና አያት አርገኝ። ኧረ እሜ ደግሞ ከኔ ልጅነት መቼ አጣጥመሽ ጨረሽና ነው አያት አርገኝ ምናምን የምትይ? አንድ ፍሬ ልጅ አይደል እንዴ ገና? እባክህ ዘር ጥሩ ነው ልጄ። ለመሆኑ መቼ ነው የምታስተዋውቀኝ? ነገ ላምጣት እንዴ? እባክህ አምጣልኝ። አሪፍ አርገሽ ትጋብዣታለሽ። ችክን ያለች ዱባ ወጥ ነው። ዱባ አትመጣም። በዱባ አትመጣም እንዴ? ሽንት ቤት ተመላለስ እንዴ? ከስራ ልባራል 20 ሺህ ምናምን ይቀር። ተይው ነው እሺ፣ ትቀልጃለሽ። ተይው ነው ቀርቷል። ውሸቴን ነው። ቆንጆ ስጋ ሰርቼ ነው የምጠብቃችሁ። አንተ ብቻ ይዘልኝ ነው። እሰይ እናቴ ይመችሽ። አቦ አምላኬ ትልቅ እድሜና ታላቅ ጤና ለውዲቷ እናቴ ለወይዘሮ የሺ እባክህን። ኡፍ ነቢሞች የሌለ ሀቢ በሀቢ በጣም ነው ያማረብሽ። እንዴት ነው ሶስተኛ ሰው ምናምን መጨመር ሀሳብ የላችሁ ወይ? ሶስተኛ ሰው ሄርሚዬ እየነገርኩሽ ስራው እኮ በጣም ደባሪ ስራ ነው። አይ ነው እሱ ነው፣ ግን ደግሞ ገንዘብ ስታስብ በጣም አሪፍ ነው። ትንሽ ሸቀል አድርገሽ ማለት ነው እንዴ? ሸቀል እየነገርኩሽ ለፊልም እኮ ነግሬዋለሁ። ኧረ ደግሞ ፊልም ይሆን እንዴ?
እባክሽ አሪፍ ልጅ ነው። ገና ስሙ ሲጠራ ትስቂልኝ ጀመር። ምን ነው ቆየ በእናትሽ? አንቺ ዋ አይ ሰላም ምን ስነ ስርዓት አለ ማለት ነው? ነይ ተነሽ ሰላም ቤት ምን ታካብዳለሽ? ሰላም ነው? አረ ተረጋጋ። እኔ ለጫወታ እንዴት ነሽ? እሺ ቢሌ ምን ነው ቆየ? እንዴ ታክሲ አለ መሰለሽ? ስንከራተት እኮ ነው ያልኩት። ትቀልዳለች እንዴ? እሺ ሪሚ እንዴት ነሽ? ቀሺ ይኖራል? የለው ስፕራይት አለ። ስፕራይት አምጣ። አንተ እርጉም ትንሽ ነቃ ይበል ብዬ እኮ ነው እባክሽ። ሪሚ እንዴት ነኝ ያለሽ? አለ የዋህ ምን ይሆናል ብለህ ነው? የዋህ ምን ይሆናል ሄርሚዬ? ያው እንደ ድሬዳዋ ጎርፍ ይወስደዋል እንጂ። እናንተ ሰዎች ታውቃላችሁ እንዴ ከዚህ በፊት? እንዴ ፊትሽ ግን አዲስ አልሆነብኝ። እንዴት ጠመንጃ ይዘሽ ተማርሽው? አረ ሌላ የለ? ምን ነው ነቢ ግን በጣም ነው ያማረብሽ ዛሬ። ቴንክ ዩ። ፕሮቶኮል 10 ከ10 ጸባይ እሱ ዘስ ነው የሚታይ አፕታይት ምናምን እሱም ስንሄድ የሚታይ ነው። ግን እኛ አንድ ነገር ልንገርሽ፣ ይሄ ቁንጥር እያደረጉ እበላለሁ ምናምን ነገር 1 ከ10 ነው የሚሰጥሽ። እና እንዳንተ ልብላ ነቢ ስቀልድሽ ይሄ በጣም ፈታ ያለሽ ናት። ሄርሚ ለምን አትመጪም ግን? አዎ ሄርሚ ለምን አትመጪም? ኖ ሌላ ጊዜ። እውነት እውነት? ለነገሩ ልክ ነሽ። ግማሽ ኪሎ ስጋ ለ3 አይበቃም። ባክስ ስፕራይቱ የሚቀር ነባ እንቀሳቀሳ እናምልጥ። እንሂድ ሄርሚ በቃ ጥለንሽ ልንሄድ ነው። ኧረ እኔ እከፍላለሁ። እኔ ጋር ለዝርዝር ማኪን እዚህ ቀጥሬታለሁ። ስለዚህ ችግር የለውም። ኦኬ እናመሰግናለን። እውነት ትልቅ ሰው ነሽ። ነይ ግቢ አንቺ። እንዴ ምን ወላላ ቀረጥ እንግዲህ ነባ ይሄ ነው ቤታችን እንደምታየው። ደስ ትላለች። ማዘር የሉም እንዴ? አለች። ውይ የሺዬ እሜ የሺ መጣን እኮ። መጣችሁ? መጣን። አለቀኝ ታውቂያት። እንዴት ነሽ አንተ? አንድ ፍሬ ልጅ አይደለችም እንዴ? የሺ ተሰማ እባላለሁ። አቤት ግርማ። መቼም በዚህ እድሜሽ አለቃ መሆንሽ እጅግ በጣም ያስደስታል። አመሰግናለሁ። ተባረኪ። አሜን። ቁጭ በሉ። እኔ ምሳሌ አቀርብ። መቼም በትሪ ቢሆን ቅር አይልሽ። ኧረ ችግር የለውም ማዘር። እንዴ ሜ ለብቻችን ነው ለተሻማናል። ውሻ በቤቱ አንበሳ ነው አሉ። አንተ አለቃ ናት እኮ። በል እጇን አስታጥባት። እሺ ብሏ በሉ እንዴ ነው ምንድነው? አትጨናነቂ አንቺ ቢ እንጂ። አልተጨናነኩም፣ እየበላው ነው። እባክሽን። እሺ ማዘር እየበላው ነው። ይጣፍጣል አይደል? በጣም ይጣፍጣል ማዘር፣ በጣም ቤቢ። እሺ ይሄን በልተሽ ደግሞ ስትጨርሺ ዲዘርት ተዘጋጅቶልሻል። ኧረ ዲዘርቱ ምንድን ነው? ስኳር ድንች። ዝም በይው ልጄ፣ እኔ ቆንጆ ቡና አፈላልሻለሁ። እሺ አመሰግናለሁ። ምንድነው የቁንጥር? ኧረ እባክሽ በደንብ ብይ። አልተናገርኩም? አበላል 1 ከ10። እኛ ቤት ግሬድ ወዲያው ነው የሚለጠፈው አላልክሽም? በእሱን ጉረሽና ይሄን አጎርስሻለሁ። ዋጪ እሱን። ፊልሙን ይሄ በጣም ትልቅ ነው። በእውነት አልጎርሰውም። ትልቅ ነው። ጉረሽ ይሄን ባክ። አልጎርሰውም። በጣም እሺ ላስቸግርሽ እስቲ ላስቸግርሽ። አሳነስካ እኮ ለሷ ቆንጥሬላት ነው እንጂ ለቆንጣሪዋ አይሻልም? ፍቅራችሁ ግን በጣም ደስ ይላል። ተንከባከባቸው ፕሊዝ። ማን አለኝ ብለሽ ነው? እያት አልሄድም ብዬ ነው እንጂ ጓደኞቼ በሱዳን አድርገው ፈረንሳይና ጣሊያን አሪፍ ላይ ነው። ዴትስ ኦኬ ሲሆን እየረዳሃቸው አይደል እንዴ? ነቦ ግን እንደምንም ብለን ያን ስራ ቶሎ መጀመር አለብን። አዎ ልክ ነህ። ብራችን ቶሎ ሳንጨርስ ነገውኑ ስራ መጀመር አለብን። ስለዚህ ሶስተኛ ሰው አያስፈልገንም። ሶስተኛ ሰው አያስፈልገንም። እንደውም
ነገውኑ ለደላላ ሄጄ አሪፍ ሎኬሽን አፈላልጋለሁ። በጣም ጥሩ ሀሳብ። ስለዚህ ነገውኑ እንጀምራለን። ነብዬ ነፍሴ ሄይ እንዴ አይገርምም? እየደወልኩልህ ነበር። እባክሽ በእውነት እሺ አለሁልሽ። እንዴት ነበር ውሎ? ያልዞርንበት ሰፈር ጠይቂ። አረ ያልተሽከረከርንበት እና ምን ላይ ደርሳችሁ? ዋጋቸው የሚቀመስ መሰለሽ? ያው እኛ ለምፈልገው ስራ አሪፍ ሎኬሽን የሚያስፈልግ ታውቂያለሽ። አዎ አሪፍ ሎኬሽን የሚባሉት ቦታዎች ደግሞ ከ20 ሺህ እስከ 40 ሺህ ብር ናቸው በወር። አዎ በዛ ላይ ከ6 ወር እስከ 1 አመት ቅድሚያ ስጡን ይላሉ። ይሄ በጣም ከባድ ነው። ቀላል ከባድ ነው? ዝም ብለሽ በትንሹ አስቢ። በ20 ሺህ ብር የ6 ወር 20 ሺህ ብር ክራይ ከፈልን ማለት 120 ሺህ ብር ሰጠን ማለት። አዎ 120 ሺህ ብር ለነሱ የክራይ ቅድሚያ ሰጠናቸው። እኛ ምንድን ነው የሚቀር? እጃችን ላይ እኮ ምንም አይቀርም ማለት ነው። ስለዚህ ያው በቃ ያለው አማራጭ የሚቀጥለው ሳምንት ደግሞ ሌላ አሪፍ ሎኬሽኖች በሚቀንስ ዋጋ መፈለግ ብቻ ነው ያለን አማራጭ። አዎ እንደሱ ሳይሻል አይቀርም። ሄሎ አቤት። እሺ 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 ቴንክ ዩ ቻው። ነቢ አሜት። ሶስተኛው ሰው ከውጭ ገብቷል የሚሉት ፊልሞን ወይ በጣም እየደበረኝ ነው ግን ሜዳው አውቃለሁ። ነቢ ዛሬ እኮ በቃ የመጨረሻ እኮ ነው፣ የመጨረሻሽ ነው። ከዚህ በኋላ እንደዚህ አይነት ነገር አይሰራም። ይሄ ኤቲኤም ማሽን አሁንም አልተሰራም? አዎ ጋሼ ዛሬ እንመጣለን ብለው ነበር፣ እስካሁን አልመጡም ቀሩ። ታዲያ ደንበኞች በምን ገንዘብ ነው የሚጠቀሙት? እዚህ ከጎናችን ካለው ካቶ በለጠ ሆቴል ሄደው ነው የሚጠቀሙት። ካቶ በለጠ? አዎ። ይሄ ምቀኛ ተሳክቶለታል ማለት ነው። ቆይ እኔም እኮ እዛው ባንክ የሚሰራ ደንበኛ አለ። እኔ የምለው እዚህ ሎቢ ላይ የመጡ የሚቀመጡ ሴቶች ያያለው ምንድን ናቸው? ማለት ከስተመር ናቸው? ኧረ አይደሉም ጋሼ፣ እነዚህ የሆቴል ቤት ዝንቦች ናቸው። የሆቴል ቤት ዝንቦች? አዎ፣ እዚህ ቼኪን ያደረጉ እንግዶችን ለማደን ነው የሚመጡት። የቡና ቤት ሴቶች ናቸው ማለት ነው? ኧረ በጭራሽ ጋሼ፣ ጥሩና ቆንጆ ኑሮ ነው የሚኖሩት። እንቅስቃሴያቸውላ ከቤንጃሚን ጋር ነው፣ ከዶላር ጋር። እና ከላይ ሩም ነው ኦርደር የሚያደርጉት? አዎ፣ ከላይ እኔ ጋር እዚህ ደውላሉ፣ እኔ ሄጄ ዴሊቨር አደርጋለሁ። አንተ እዚህ ቆመህ ሁለት ስራ ነው የምትሰራው ማለት ነው? አዎ ጋሼ፣ ያ ሁለት ፋሚሊ አይደል ማስተዳድረው። ጉደኛ ነች። አቤት ጋሼ። ጉደኞች ናቸው። እቺ ልጅ አይተሻት ታውቂያለሽ እንዴ? አረ አዲስ ነገር ናት። እና ቀና ብላ ምልክት አትሰጥም እንዴ? ይሄን ፍሪ ዋይፋይ ኢንተርኔት አገኘው ብላ ትጠቀጥቃለች። ጤና ይስጥልኝ ኤድና ሆቴል። እሺ እሺ እሺ። አቤት። እሺ እሺ።
ትላንት ዴቪድ ቼክ አውት ሲያደርግ እኮ እቺን ሰጠኝ። 18 ሲባዛ በ25 የሲስተር ትምህርት ቤት ተዘጋ ማለት ነው። አረ የዘንድሮ 100 ብር ከውሃ እንደወጣ አሳ ገና ከኪስ ሲወጣ ይሞታል። እቺ ለቤት ኪራይ የሰው ላይፍ ሲቀየር አንቺ ዝም ብለሽ ተመልከቺ። ይሄ ደግሞ ቢራ ቢሮ የመሰለ ብር በለው 10 ሺህ ነው። እኔ እኮ 10 ብር መስሎኛል ታውቂያለሽ። እኮ የዚምባብዌ ብር ነው። ቆይ ምን ዛሬ ቼክ ላድርግልህ። አራት ብር ነው። ሎኮ ጉድፈል እና ትዳሬ ሞቷል ነው እያልከኝ ያለው? እረ ተቀብሯል እናቴ። ልጅ ከተወለደ ትዳር የለም እኮ። ምን ነው? ምን የታዘዘ ነገር አለ እንዴ? ነው እኔ ምንም አላዘዝኩም። ሲጅ ነው። አቤት አለምነሽ ልማባላለሁ። ክንፈ ባለቤት ነኝ። እንዴ ምንድነው? አለምነሽ ቁጭ በል ቁጭ በል። እሺ እኔ እኮ ቁጭ በል። እሺ ነይ አንቺ ሚኒት ስምሽ ማን ነው? ነቢያት። ስንት አመትሽ ነው? 22 22 የሚገርምሽ ሁለተኛዋ ልጃችን ልክ እንዳንቺ 22 አመቷ ነው። አልነገርካትም እንዴ? ምናት እንዴ? ምን ነው ማለት እንዴ? ይኸውልሽ አለምነሽ ዝም በለኝ። እሺ ይኸውልሽ ነቢያት ቆንጆ ስም አለሽ፣ ቆንጆ መልክ አለሽ፣ ቆንጆ እድሜ ላይ ነው ያለሽ። ገና ለጋ ያማረሽን መሆን የምትችይበት ሰዓት ላይ ነው ያለሽ። ይሄን ሁሉ የምነግርሽ ነቢያት በአንድ ወቅት እኔም እንዳንቺ ስለነበርኩ ነው። ሁሉም ነገር ቀላልና ቆንጆ ነበር። ኢትዮጵያ አየር መንገድ ሆስተስ ነበርኩ። ይሄን የምነግርሽ ከዛሬ 20 አመታት ምናምን በፊት ነው። ያኔ ነበር ይሄን ሰውዬ የተዋወቅኩት። የማይሆንልኝ ነገር አልነበረም። እኔ አንድ ሀገር ደርሼ እስክመለስ እንኳን እንቅልፍም አይተኛ ምግብም አይበላም ነበር። እኔም በጣም ወደድኩት፣ አገባሁት፣ ልጆችም ወለድኩለት። እግዚአብሔር ይመስገን ሀብት አገኘን። እንደምታዩ ይህን ሆቴል ከፈትን። እኔ ግን የመጨረሻ ልጄን ከወለድኩ በኋላ ጤና አጣ። ይህን የምነግርሽ ነቢያት በተረጋፊ ነው ልልሽ ነው። ከዛ ይወደኝ የነበረው ባለቤቴ እንኳን እድሜና በሽታዬ ሲጨምር እኔን ማየት አልፈልገም። እሺ ምን ላድርግ? ታመምኩ፣ ቤተሰቤን ሳቃና ታመምኩ። ይህን ያህል ክፉ ሰው ነኝ ነቢያት እንዲመቀጥ? እስኪ ንገሪኝ። አንድ ቀን አንቺም እኔ እድሜ ላይ ትደርሻለሽ፣ ትዳርም ትይዣለሽ። ህይወት ከባድ ናት። ምንም እርግጠኛ መሆን አይቻልም። እስኪ ንገሪኝ ነቢያት፣ ምን አተረፍሽ? ትዳር ማፍረስ፣ ቤት ማፍረስ፣
ልጆችን መበተን ሌላው ቢቀር እግዚአብሔርን እንኳን አትፈሪ። እሱም ቢሆን ተሰፈራችሁበት ቁና ይሰፈርባችኋል ይላል። ኢልማን ምን ነው ተከስ? አይ ሰላም ማለት ነው። ምን ነው ካለቃህ ጋር ተጋጫችሁ እንዴ? ኧረ ሰላም የሚያታስቢ ሰላም ነው ሁሉ ነገር። አይዞህ ነቃ በል። እግዚአብሔር ከፈቀደ አንድ ቀን እሷን አግብተህ ትሰበሰብ ይሆናል። ዝም ብሎ መሰብሰብ አለ እንዴ? ለመንግስትም አልጠቀመም መሰብሰብ። ምን ተይዞ ነው ትዳር፣ ሚስት፣ ልጅ ምናምን የሚባለው? ደግሞ ትቀልጃለሽ። የአሁን ሰዓት ልጆች ከሰው ይልቅ ገንዘብ ታስቀድማላችሁ። እኔ እሱን ማመቻ አጣሁት ብለሽ ነው። ግን ልጅቷን ያው ከላይ ስታያት ጥሩ ሰው መስላሽ ነው እንጂ የምትሰራውን ስራ ብታውቂ እንዴት እንደሚዘገነንሽ። አንተም ፊልሙን አንተም ስለኔ እንደዚህ ማውራት ጀመርክ። ፊልሙን አባ ምን ነው ልጄ ግቢ። ምን ነው ፊልሙን ምን አጠፋው? ምን በደል? ምን ነው ነባ? በሰላም ኖሮ ህይወቴን በላሽተ ችግር ውስጥ ከተትከኝ። ነው ውጪ ነው በጭራሽ አልወጣም። ይኸው ካሁን በኋላ መደባበቁ ይብቃሽ። ምንድን ነው እሱ? የስራ ጉዳይ ነው። የስራ ጉዳይ? የኔ ሰውነት መሸጥ ነው የስራ ጉዳይ? ምንድን ነው የምትሰሩት ፊልም? ነቢያት ምን ሆነሽ ነው? መሰሉ ስራ ታውቂያለሽ? ለኔ ምንም ስሜት የለም ፊልሙን። ነቢ እኔ እወድሻለሁ። ብትወደኝ ኖሮማ ይኸው ሰውዬው ጋር ከጉድ ባራረከኝ ኖሮ። ኧረ እባክሽ ልጅ አታልቅሽ። ንገራቸው፣ ምን ታመጣለህ? ንገራቸው፣ ከየት የሰራብን እንደምታመጣ ንገራቸው። እሺ ጉድን ይስሙት። ገንዘቡን ከየት ነው የምታመጣው? እኔ ከሀብታሞች ጋር በመተኛት የሚደረገውን ነገር ቀርጬ ለሚስቶቻቸው እናሳያለን ብለን በማስፈራራት ነው የምንቀበለው። እንዳንተ አይነቱን ልጅ ከማውረድ መሀል ሆኜ በቀረው ነበር። All I know
ሄሎ አቤት ጤና ፊልሞን ዮናስ አዎ ነኝ ፓርቲፍል ኮምፕሌክስ ነው የምንደውለው የስራ ማመልከቻ ተቀባይነት ስላገኘ ቢሮአችን እሺ አመሰግናለሁ እግዚአብሔር ይስጥል Yes. ቺ ማቃጣ አቤ ካርዳልሽ ባለ ስንት ነው ትፈልገው? ባለ 109 ይኸው አባዬ ኦ ቤትዬ ሰላም ነሽ? ትምህርት ቤት ሄድሽ? ምሳሽን በላሽ እንዴ? እሺ በቃ አሁን ወደ ቤቴ ጂና ማለት ነው። እማዬ ጋር ሁኚ እሺ? እመጣለሁ እሺ? ልጄ ነች? አዎ ልጄ ነች። እና እንደዚህ ካርድ ምናምን ሸጠ ነው የምታስተዳድራቸው? ምን አባቴ ላክታለ ከመለመን አይሻልም ታዲያ? በጣም ይሻላል። ጎበዝ፣ በጣም ጎበዝ። ቴንክ ዩ። እስከመቼ ግን ሪጀክት አደርገሽ? ውይ ተይኝ እባክሽ። አሁን እኔ የምፈልገው ራሴን አረጋግጬ ወደ ቀድሞ ህይወቴና ስራዬን መመለስ ነው የምፈልገው። ወይኔ መጣለሽ መጣ። ሃይ ስልክ ስደውልሽ አታነሺም፣ ቴክስቴን አትመልሽልኝም። ችግር አለ? ያገናኘን ስራ ነበረ፣ ስራው ተቋርጧል። ስለዚህ አንተ ስልክ ማንሳት ምንም ፖይንት የለውም። ነቢ ከስራ የበለጠ እኮ ግንኙነት ነበረን። ውይ በእናትህ አሁን ራሴን አሞኛል፣ ውጣልኝ። ነቢያት እዚህ ድረስ የመጣሁት ልጨቀጭቅሽ አይደለም፣ ግን አንድ ነገር ልንገርሽ፣ አዳምጪ። እውነትሽን ነው፣ ስራን ያገናኛል። ከስራም ደግሞ በጣም መጥፎ የሚደብር ስራ ነበር። ይነው ላይ ሙሉ ጤነኞች ሆነን የተማረ አይምሮ ይዘን ስንሰራ የነበረው ስራ በጣም ነውረኛና አጸያፊ ስራ ነበር። አይ ነው አሁን ወደ ስራው እንመለስ እያልኩሽ አይደለም፣ ግን ወደ ፍቅራችን እንድንመለስ ፈልጋለሁ። ነቢ ዝም ብሎ መመለስ አለ? ነቢ አንቺ ከልብሽ ይቅርታ ካደረግሽልኝ መመለስ እንችላለን። ደግሞ ስራ አግኝቻለሁ። እንኳን ደስ አለ። እንኳን አብሮ ደስ አለ። ቆይሽ ከወደድከኝ ለምን ሰውዬው ጋር ላከኝ? ወይ ነባ ገንዘብ አግኝቶ ማያክሰው መች በትንሽ ገንዘብ በቃ ይሊል። ደግሞ ያው ቶሎ ሰራ አድርገን ያሰብነውን ስራ አብረን ከፍተን ህይወታችንን ባጭሩ እንቀይራለን ብዬ አስቤ ነበር። በጣም ይቅርታ አጥፍቻለሁ። እና አድሻለኝ ያልከኝ ነው? ኧረ ነባ መውደድ ድሮ ቀረ፣ አፍቅሬሻለሁ እያልኩሽ ነው። አንቺ አይገባሽም እንዴ? ናሽ ቁጭ በል። ነው አምሮ ባህል ደግሞ ነብይ ሰው ሊሞት ሲል እኮ ያምርበታል። ሞት በፍቅር እኔም እወድሃለሁ። ሰምተሃል? አንድ ጊዜ በይ እዚህ ላይ ነቀሰ ከርብ ላይ እስቲ በእናትሽ ሰምተሃል? እባክህ በሉ እንዲህ በደረቁማ በታረቂነት የሆነ ነገር ግዛባት። ወይ ሄርሚ ለዚህ ደግሞ ምን ችግር አለው? እስቲ ቆይ እቺ ቀሚስ ስገባ ጀምሮ እንደው አይኔ በጣም አርፎባታል። ስንት ናት? 3000 ብር። አይ ሄርሚ እንደው ቀለኛ ልጅ እኮ ነው። ቀሚሷ ማሳጅ ታረጋለች እንዴ? ኦኬ እሺ ምራጥ። እሺ እማ ምን ላድርግ? አንቺን አሳዝንሻለሁ ብዬ አስቤም አላውቅም። ከማሳዘንም አልፈህ እምነት እንዳጣልህ አደረግከኝ። አሁን አውቃለሁ፣ አጥፍተናል።
ይሄን ያደረኩት ያው አንቺን ለማስደሰት ነበረ። አንቺ ያው ባቤ ጡረታ ገንዘብ አስተምረሽኝ አብልተሽኝ አጠጥተሽኝ እኔ በዚህ እድሜ አንቺ መጦር በሚገባኝ ሰዓት ላይ እንደገና አንቺ ጡረተኛ ሆንኩማ። በላብህ ሰርተህ የምታበላኝ ሽሮ ይጣፍጠኝ ነበር። በስርቆት አምጥተህ ከምታበላኝ ጮማ እማኔ አንቺን ደስተኛ መሆን ነበር የፈለኩት። አንቺ ፊት ነስተሽኝ እሺ እኔ ምን ትርጉሙ ምን ላይ ነው? ሁሉ ነገር እኮ ነሽ። ጓደኛዬ፣ እናቴ፣ አባቴም እኮ ነሽ። እግዚአብሔር እንደው እድሜና ጤና ሰጥቶሽ አንቺን የምጦርበት ጊዜ ሩቅ አይደለም። ደግሞ ስራ አግኝቻለሁ። ልጄ እናትህ ነኝ። ከዚህ የበለጠ ነገር ብታጠፋ ይቅርታ የማድረግ ግዴታ አለብኝ። ግን አሁን ይቅርታ እምልህ በዚህ በማይገባ መልኩ ያመጣኸውን ገንዘብ ፈጣሪ በሚፈቅደው መልኩ ስራ ላይ ስታውለው ያኔ እኔም ፈጣሪም ይቅር ይልሃል። አረሜ ይሄው ኪሴ ውስጥ ያለ አንድ ድንቡሎ ሳይቀር እንዳለ አውጥቼ ነው የምሰጠው። ህይወትን ከዜሮ ብለን እንጀምራታለን አይደል? አዎ እንችላለን። ለመሆኑ ስንት ብር አላችሁ? እኔ ጋር 190 ሺህ ብር አለ። እኔማ ወደ 70 ሺህ ብር አለኝ። ያው አንድ ላይ 260 ሺህ ብር አካባቢ አለ። በዚህ 260 ሺህ ብር በሁለታችሁ እናትና አባትነት የህፃናት መርጃ ድርጅት ላላችሁ ሰዎች ሰጣችሁ ብዙ ህፃናትን አብልታችሁ አጠጥታችሁ አስተምራችሁ ለፍሬ ታበቃላችሁ። ይሄንንም ስታደርጉ ከኔም ከልብ የሆነ ይቅርታ ከፈጣሪም ጽድቅን ታገኛላችሁ። ለሀገር የሚጠቅሙ ዜጎችን አተረፋችሁ ማለት ነው። አይሜ የኔ ባቶኝ ቆጨኝ ነበረ። ውይ እሺ በቃ ለቀቀኝ። ጂኒየስ እኮ ነሽ ጂኒየስ ጂኒየስ። በቃ ለቀቀኝ። ይቅርታ አድርግልኛል። አድርጌልሃል። አንቺ ነኝ እንጂ ግን ስምሽ ልጆትን ስጡኝ በይና ጠይቂ እንጂ እንዴት ታፈጥብኛለሽ? ይቅርታ አድርጉልኝ ማለት ነው። እጄ በቃ ይቅር ብያለሁ። ያለምንም ነገር እናደርጋለን ማለት ነው። እሺ ይቅር ብያለሁ። እሺ ተባረኩ። አሜን። እድሜ ይስጣችሁ፣ እንጀራ ይውጣላችሁ፣ ሀብት አግኙ፣ አትጡ። አሜን። ወልዳችሁ ሳሙ፣ ደርታችሁ ቃሙ፣ ምሳ እንብላ። አሜን። Mamiyo, 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 mamiyo. Jamli lo shakti